ይህንን መረጃ በቻላችሁት አቅም ለሁጃጆች እንዲደርስ አድርጉ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በመጪው ሐጅ የመጀመሪያ በረራ የሚደረግበትን ቀን አሳውቋል። በዚህም መሰረት ደግሞ ሚያዝያ 24 የመጀመሪያ የአራህማን እንግዶች ወደ ሳዑዲ የሚበሩበት ቀን ይሆናል። እንዲሁም ደግሞ የመጨረሻ የበረራ ቀን የሚሆነው ግንቦት 13 ነው የሚሆነው። እንዲሁም ደግሞ የአራህማን እንግዶች ሳዑዲ ደርሰው ሐጃቸውን ስነስርዓቱን ጨርሰው የሚመለሱበት ቀን የሚጀምረው ግንቦት 25 ሲሆን የመጨረሻ የመመለሻው ቀን ደግሞ ሰኔ 8 ይሆናል ማለት ነው። እንዲሁም ደግሞ ከትኬት ጋር በተያያዘ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በግል ትኬት ቆርጠው መጓዝ ለሚፈልጉ የአራህማን እንግዶች የ176,420 ብር ቅናሽ ማድረጉን አሳውቋል። እንዲሁም ደግሞ 563,580 ብር ነው ከፍሎ የሚሄዱት ማለት ነው። የአራህማን እንግዶች አላሁ ስብሓነሁ ወተዓላ ሐጃችሁን መብሩር ተቀባይነት ያለው ሐጅ አላህ ያደርግላችሁ። እንግዲህ ከአሁኑ ይህንን መረጃ በመያዝ ከመጉላላት ራሳችሁ እንድጠብቁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።